بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد والسلام عليكم ورحمة الله وبركاته أهلا وسهلا ومرحبا እንዴት ናችሁ ደህና ናችሁ እኛ ጋር ሁሉም ሰላም ነው አልহামዱሊላህ ኢንሻአላህ ከባለፈው የቀጠለት የተወሰነ ኢንሻአላህ እስኪ ሙራጃ እናድርግ ማለት ነው ኢንሻአላህ ኢዕላም ወቅ ረሂመከላሁ አላህ Subhanahu Wa Ta'ala ይዘንልህና أنه እሱኮ ነገሩ የጅቡ ግድ ነው አለ ኩሊ ሙስሊሚን በሁሉም ሙስሊሞች ላይ ወሙስሊማቲ በሴትና በወንድ ሙስሊሞች ላይ ማለት ነው ማወቁ ግድ ነው ተአልሙ መማሩ 33 هذه ይችን ማለት ነው አልመሳኢለ እነዚህን 3 ነጥቦችን ወይም 3 መሰረቶችን ማወቁ ግድ ነው ይለናል ኢንሻአላህ والعمل بهن باوقت ነገር ላይም መስራት ግድ ነው ማለት ነው الأولى የመጀመሪያው أن الله سبحانه وتعالى خلقنا فطرن ورزقنا ሲሳይንም ሰጠን ወለም يتركنا አይተወንም ማለት ነው ወይም ደግሞ አይተወንም ወለም يتركنا አይተወንም ማለት ነው ሐመለን ልቅ አድርጎ በል እንደውም አርሰለ ላከልን ኢለይና ወደ እኛ ረሱለን መልእክተኛን ፈመን ናም طيب ፈመን አጣአሁ የታዘዘ የሆነ ደኸለ ገባ الجنة ጀነት ውስጥ ገባ ማለት ነው ወመን አሷሁ ያመፀ ያስተባበለ የሆነ አካል ማለት ነው ደኸለ ገባ النار እሳት ውስጥ ገባ ማለት ነው ወደሊሉ ማስረጃውም ቀውሉሁ ተዓላ ላክ ያለው የአላህ Subhanahu Wa Ta'ala ንግግር ነው እኛ አርሰልና ልከናል ኢለይኩም ወደ እናንተ ኢንሻአላህ ይታያችኋል ብዬ ተስፋ አደርጋለሁ ኢለይኩም ወደ እናንተ ረሱላን መልእክተኛን ሻሂደን መስካሪ ሲሆኑ ማለት ነው ሻሂደን መስካሪ የሆኑ በእኛ ላይ ማለት ነው ሻሂደን መስካሪ የሆኑ አለይኩም በእናንተ ላይ ከማለክ አርሰልና እንደላክነው ኢላ ወደ ፊራውን ረሱልን መልእክተኛን ማለት ነው ፈአሷ አስተባበለ ፊራውን الرسول የተላከለት መልእክተኛ ማለት ነው አስተባበለ አልቀበልም ማለት ነው فأخذناه ያዝነው አخذን መያዝን ወቢላ አሳማሚ የሆነ መያዝን ያዝነው ፊራውንን በማስተባበሉ ማለት ነው እሺ ቀጣይ ማለት ነው ኢንሻአላህ ቀጣይ ላይ እንዴ እስኪ ትንሽ 3 ደቂቃ ነው 3 ደቂቃ ነው ብዙ ማለት ነው الثانية ሁለተኛው أن الله سبحانه وتعالى لا يرضى አይወድም ምንድነው የማይወደው لا يرضى አይወድም አይሽረከ የሚያጋራ የሆነ ነገር ማለት ነው ማአሁ ከሱ ጋር አሐዱን አንድንም አካል ቢሆን እንዲጋራበት አይፈልግም ማለት ነው في ኢባዳቲ በአምልኮ ላይ ማለት ነው لا መለኩል ሙቀረቡ ለአላህ Subhanahu Wa Ta'ala ቅርብ የሆኑ መላእክቶችም ቢሆኑ እንዲጋራ አይፈልግም ማለት ነው ወላ ነብዩል ሙርሰል ነብዩ ሰለላሁ ዐለይሂ ወሰለም ቢሆኑ በሱ ላይ እንድናጋራ አይፈቀድልንም ማለት ነው ወደሊሉ ማስረጃውም ቀውሉሁ ተዓላ ላቀለ የአላህ Subhanahu Wa Ta'ala ንግግር ነው ማለት ነው وأن المساجد መስጂዶች በሙሉ ሊላሂ ለአላህ ናቸው فلا تدعوا አትጣሩ ማአላሂ ከአላህ ጋር አሐደን አንድንም አካል ቢሆን ከአላህ Subhanahu Wa Ta'ala ጋር አትጣሩ ማለት ነው ኢንሻአላህ ይለናል የዛሬው ትምህርታችን ማለት ነው ለማንኛውም እናንተ እዚህ ጋር ተነካላችሁ بسم الله الرحمن الرحيم الحمد لله رب العالمين እየተከታተላችሁ ማንበብ ማለት ነው ከሱ ጋር أما بعد السلام عليكم እንትን ሲላችሁ ድምጹን ታቆማላችሁ ከዛ መለስ እያደረጋችሁ ለግሶናል ማለት ነው ولم يتركنا አልተወንም ሐመለን ላይ ማለት ነው ችላ ብሎ እንደው ዝም ብሎ ልቅ አድርጎ ማለት ነው ሐመል ማለት
ችላ ማለት ወይንም ልቅ አድርጎ መተው ማለት ነው። አልተወንም ልቅ አድርጎ ችላ ብሎ በል አርሰለ ኢለይና ረሱላ በል ይልቁንም እንዳውም ማለት ነው። አርሰለ ልኳል፣ ኢለይና ወደኛ፣ ረሱላ መልእክተኛ ልኳል። ፈመን አጣዐሁ መልእክተኛውን የታዘዘ ያመጣውን ነገር በሙሉ የተቀበለና የተገበረ ደኸለል ጀና ጀነት ይገባል ማለት ነው። ለማንኛውም እንደዚህ እያደረጋችሁ ማንበብ ትችላላችሁ ማለት ነው። እየተጠራሁ ስለሆነ ልጓዝ ወደ ላይ ማለት ነው። ሙራጃ አድርጉ፣ አንብቡ። ወደ ላይ ልሄድ ነው ኢንሻአላህ። ያው ጊዜ የለም በነገራችን ላይ ትንሽ ደቂቃ ምናምን ነው እንጂ እንደዚህ ከባድ ነው እውነቱን ለመናገር። ኢንሻአላህ አላህ ሱብሓነሁ ወተዓላ ያለው አለ። ጊዜ ካላችሁ እየከፈታችሁ ሙራጃ አድርጉ ማለት ነው ኢንሻአላህ። አላህ ለሁሉም ነገር ሁሉንም ያስተካክልልን። እና አሁን ወደ ላይ ልሄድ ነው። በመብራት ደረጃ መብራት የለውም ነገራችን ላይ ደረጃው መብራት የለውም። ይሄ ሁሉ ተመልከቱ ማለት ነው። የጀዋሌ መብራት እያበራሁ ነው። እና በቃ መልካም አዳር ይላችሁ ኢንሻአላህ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።